Now at 11, fears growing tonight as a critical lifeline set to be cut for 40 million Americans. Federal SNAP food assistance could run out by next weekend as the government shutdown heads into its fourth week. At least one expert now predicting this could potentially trigger the greatest hunger catastrophe in the U.S. since the Great Depression nearly 100 years ago. በአሜሪካ 40 ሚሊዮን የሚጠጋ ህዝብ ከመጪው ኖቬምበር 1 ጀምሮ እጅግ በጣም ከፍተኛ የሆነ ችግር በ40 ሚሊዮን የአሜሪካ ህዝብ ላይ ሊያጋጥም እንደሚችል የምግብ እርዳታ ፕሮግራምን በዋናነት የሚቆጣጠረው የፌደራል ኤጀንሲ እያሳወቀ ይገኛል። The pain from the government shutdown is growing now well into its fourth week. SNAP benefits for more than 40 million Americans could run out on November 1st. At least one expert is predicting this could potentially trigger the greatest hunger catastrophe in the U.S. since the Great Depression. ይህ 40 ሚሊዮን ህዝብ እንግዲህ በስናፕ ፕሮግራም የሚረዳው ብቻ ነው። ስናፕ እንደምታውቁት እንግዲህ በአሜሪካን ሀገር ዝቅተኛ የኑሮ ደረጃ ያላቸውንና የምግብ እርዳታ የሚያስፈልጋቸውን የማህበረሰብ ክፍሎች ሰፖርት የሚያደርግ 100% ሙሉ በሙሉ በፌደራል ገቨርንመንቱ የሚረዳ ትልቅ ተቋም ነው። ታዲያ በዚህ ሰዓት የተሰማው መረጃ እንደሚያመለክተው ከሆነ ወደ 40 ሚሊዮን የሚጠጉ በስናፕ ፕሮግራም ዲፔንድ ያደረጉ ሰዎች በዚህ ሰዓት ከፍተኛ ዋጋ ሊከፍሉ እንደሚችሉ በተለይ ደግሞ ከመጪው ኖቬምበር 1 ጀምሮ ገቨርንመንት ሸትዳውን በማድረጉ ምክንያት እንግዲህ እነኚህ 40 ሚሊዮን ሰዎች ዋጋ ሊከፍሉ እንደሚችሉ ከዋናው ኤጀንሲ ወይም ደግሞ ከዩናይትድ ስቴትስ ዲፓርትመንት ኦፍ አግሪካልቸር የወጣው መረጃ ያመለክታል። And starting next weekend, federal SNAP food assistance benefits for some 40 million Americans will run out. The USDA website now with this stark warning. Bottom line, the well has run dry. At this time, there will be no benefits issued November 1st. ስለ ስናፕ አንዳንድ ነገሮችን ልበላችሁ። ስናፕ እንግዲህ በቀድሞ ስሙ ፉድ ስታምፕ ፕሮግራም የሚባለው በዋናነት ዓላማ አድርጎ በዩናይትድ ስቴትስ የሚሰራው የረሃብ ቅነሳና እንዲሁም ደግሞ የምግብ ዋስትናን ማረጋገጥ ነው። ታዲያ በዚህ ሰዓት ይህ ስናፕ የሚባለው ፕሮግራም ምናልባትም በገቨርንመንት ሸትዳውኑ ምክንያት ከፍተኛ የሆነ እክል ገጥሞታል። ይህ የሆነበት ምክንያት ደግሞ እንደሚታወቀው ገቨርንመንት ሸትዳውን ሲደረግ ፈንድ አልተለቀቀም። ይህ ስናፕ የምንለው ፕሮግራም በዋናነት ፈንድ የሚደረገው ከፌደራል ገቨርንመንቱ ነው። ፌደራል ገቨርንመንቱ ሸትዳውን ካደረገና ምንም አይነት ፈንድ ካልተለቀቀ ስናፕ ፋንክሽናል መሆን አይችልም። እገዛ ለሚያደርግላቸው 40 ሚሊዮን የሚጠጉ ሰዎችም ደግሞ ተደራሽ መሆን አይችልም ማለት ነው። ስናፕ የሚባለው ፕሮግራም እጅግ በጣም በርካታ የማህበረሰብ ክፍሎችን የሚያሳትፍ እጅግ በጣም ጠቃሚና በዩናይትድ ስቴትስ ትልቅ አስተዋጽኦ እያደረገ የሚገኝ ተቋም ነው። እንግዲህ በዚህ ተቋም ውስጥ ፓርቲሲፔት የሚያደርጉት ደግሞ በዚህ የምግብ ዋስትና ፕሮግራም ብቁ የሚሆኑ የማህበረሰብ ክፍሎች እጅግ በጣም በርካታ ናቸው። ከነዛም መካከል ደግሞ እንግዲህ የአሜሪካ ዜጎች ከፍተኛውን ድርሻ ይወስዳሉ። ከዛም በተጨማሪ ደግሞ ኳሊፋይድ የሆኑ ኢሚግራንትስ ያ ማለት እንግዲህ ሎፉሊ ፕሬዘንት ነን ሲቲዝንም ባይሆኑ በዩናይትድ ስቴትስ ህጋዊ ሆነው የሚኖሩ የማህበረሰብ ክፍሎች በዚህ የስናፕ ፕሮግራም ተጠቃሚዎች ናቸው። ከነዛም መካከል እንግዲህ ሪፊውጂ አድሚት የተደረጉ ሰዎች እንዲሁም ደግሞ አሳይለም ግራንትድ የሆኑ ሰዎች በዚህ ፕሮግራም ያላቸው ተጠቃሚነት ቀላል የማይባል ነው። ከዛም ባለፈ ደግሞ ሎፉል ፐርማነንት ሬዚደንትስ ወይም ደግሞ ግሪን ካርድ ሆልደርስ በዚህ የስናፕ ፕሮግራም ተጠቃሚዎች ናቸው። ታዲያ እነዚህ የዘረዘርኩላችሁ የተለያዩ የማህበረሰብ ክፍሎች በስናፕ ፕሮግራም ተጠቃሚ ለመሆን ተጨማሪ ማሟላት የሚገባቸው መስፈርቶች ይኖራሉ። ከነዛ መካከል እንግዲህ እነኚህ የስናፕ ፕሮግራም ተጠቃሚ የሆኑ ግለሰቦች በዛ ስቴት ሊኖሩ ይገባል። ይህ አንደኛው መስፈርት ነው። ከዛም በተጨማሪ የስናፕ ተጠቃሚ የሆኑ ሰዎች የገቢ መጠናቸው እንዲሁም ደግሞ ንብረታቸው ታይቶ መስፈርቱን ሊያሟሉ ይገባል። ከዛም በተጨማሪ እንግዲህ በስፔሻል ኬዝ እድሜን በተመለከተ እንግዲህ በጣም ኤልደርሊ የሆኑ ሰዎች፣ በእድሜ የገፉ ሰዎች እንዲሁም ደግሞ ዲዜብልስ የአካል ጉዳተኛ የሆኑ ሰዎች በስናፕ ፕሮግራም ተጠቃሚ የሚሆኑበት አጋጣሚና እድል ይኖራል ማለት ነው። ታዲያ በዚህ ፕሮግራም ተጠቃሚ የሚሆኑ ሰዎች ካርድ ይኖራቸዋል። ኤሌክትሮኒክ ቤኔፊት ትራንስፈር የምትባል ካርድ ናት። ልክ እንደ ዴቢት ካርድ የምታገለግልናት ካርዷን በመጠቀም መግዛት የሚቻለው ኦር ደግሞ እቺ ካርድ የምታገለግለው የምግብ አይተሞችን ለመግዛት ብቻ ነው። ያ ማለት ምንድነው እንግዲህ ለቤት ውስጥ ፍጆታ የሚውሉ የምግብ ውጤቶችን ብቻ ለመግዛት የሚያገለግል ካርድ ነው ማለት ነው። ይህም የሆነበት ምክንያት ደግሞ እንግዲህ የስናፕ በዋናነት ዓላማው ዝቅተኛ ገቢ ያላቸውን የማህበረሰብ ክፍሎች እንግዲህ በምግብ ማገዝ ስለሆነ ማለት ነው። ታዲያ ከምግብ ውጪ የሆኑ አይተሞችን ምናልባት ሌላ ተጨማሪ ኢንካም ካላቸው በዛ መግዛትና መጠቀም ይችላሉ። የስናፕ ዋና ዓላማ ግን ቀደም ብዬ እንደነገርኳችሁ የነኚህን ሰዎች የምግብ ዋስትና ማረጋገጥ ነው። ይህ ፕሮግራም ታዲያ አንዶክመንትድ የሆኑ ኢሚግራንቶችን ወይም ደግሞ ዶክመንት የሌላቸውን ህጋዊ ያልሆኑ ኢሚግራንቶችን ተሳታፊ
አያደርግም። ከዛም በተጨማሪ ደግሞ በቪዚት ቪዛ፣ በቱሪዝም ቪዛ ወይ ደግሞ በስቱደንት ቪዛ ወደ ዩናይትድ ስቴትስ የመጡትንና በዛው ሀገር የሚገኙ ሰዎችን የፕሮግራሙ ተሳታፊ አያደርግም። ታዲያ በዚህ ሰዓት ምንድነው እየሆነ ያለው ካላችሁኝ እንግዲህ USDA ወይም ደግሞ ዩናይትድ ስቴትስ ዲፓርትመንት ኦፍ አግሪካልቸር ያወጣው መረጃ እንደሚያሳየው ከሆነ ከኖቬምበር 1 ጀምሮ ምንም አይነት እርዳታ መስጠት እንደማይችል ነው። 40 ሚሊዮን የሚጠጉ በዚህ የስናፕ ፕሮግራም የሚታገዙ ሰዎች እርዳታውን ማግኘት እንደማይችሉ ነው። ያ ማለት ምንድነው? ከኖቬምበር 1 ጀምሮ እንግዲህ ገቨርንመንት ሸዳውኑ በፍጥነት እልባት የማያገኝ ከሆነ ምንም አይነት ፈንድ አይኖርም። ያ ደግሞ በርካታ ሰዎችን ሪስክ ውስጥ የሚከት ይሆናል። አሁን ባለን መረጃ እንግዲህ ኮንግረሱ 12 ጊዜ ቮት ማድረግ ሳይችል ፌል አድርጓል። እንግዲህ ለ12 ጊዜ በኮንግረስ ውስጥ ስብሰባ አድርገው ይህንን ጉዳይ በተመለከተ የገቨርንመንት ፈንዲንጉን በተመለከተ በተደረገው ስብሰባ 12ቱም ስብሰባዎች ፌል አድርገው ምንም አይነት ቮት ሳይገኝ ቀርቷል። አሁን ድረስ እንግዲህ 4ኛ ሳምንቱን የያዘው የገቨርንመንት ሸትዳውን ቀጥሏል። ታዲያ ይህ የሚቀጥል ከሆነ በርካቶች ዋጋ የሚከፍሉ ይሆናል። ምናልባት እንደ አማራጭ የታሰበው እንግዲህ ኮንቲንጀንሲ ፈንድ የሚባል አለ። ይህ ኮንቲንጀንሲ ፈንድ ደግሞ ምንድነው? ኢን ታይም ኦፍ ኢመርጀንሲ እንዲሁም ደግሞ ለአንዳንድ ላልተጠበቁ ወጪዎች ተብሎ ሴቭ የሚደረግ ገንዘብ አለ፣ እንደ ሪዘርቭ የተቀመጠ ገንዘብ ማለት ነው። ይሁን እንጂ ይህንን ገንዘብ USDA አልጠቀመውም ብሏል። ለዚህ ጊዜ ይህንን ገንዘብ መጠቀም አልችልም። ይህ የሆነበት ምክንያት ደግሞ ይህንን ገንዘብ የምጠቀምበት ሌላ ዓላማ አለ። እሱም ደግሞ ህፃናትን በተመለከተ የሚደረጉ እርዳታዎች አሉ። ከዛም በተጨማሪ ደግሞ ስኩል ሚል አለ፣ ወይ ደግሞ ትምህርት ቤቶችን የመመገብ ፕሮግራም አለ። ይህ የተቀመጠ ገንዘብ በኢመርጀንሲ ጊዜ ወይ ደግሞ በአደጋ ጊዜ ለነዚህ ፐርፐዞች የምንጠቀመው ገንዘብ ነው። አሁን ለተፈጠረው ችግር ይህንን ገንዘብ መጠቀም እንደማይችል እያሳወቀ ይገኛል። ይህ የሚሆን ከሆነ ደግሞ እንግዲህ ወደ 12% የሚጠጋው የአሜሪካ ህዝብ ችግር ውስጥ እንደሚወድቅ እየተነገረ ነው። በአሁኑ ሰዓት እየተመለከትን እንደምንገኘው በጣም በርካቶች ወደ ስቶር በመሄድ እንግዲህ ከባድ ጊዜ ከመጣ or the worst happen ካደረገ በሚል እቃዎችን በርከት አድርገው እየገዙ ይገኛሉ። ይህ እንግዲህ ምን ያህል አስፈሪ ጊዜ ወደፊት እየመጣ እንደሆነ አመላካች ነው። For now, millions of Americans are preparing for the worst. Food banks inundated. We're trying to stock up before something happens. This DC food pantry trying to keep up with demand. የአሜሪካ ህዝብ ይሄን ያክል ዋጋ እየከፈለ ባለበት በዚህ ወቅት እንግዲህ ዴሞክራቶችም ሪፐብሊካንም ስለ ችግሩ ብሌም እየተደራረጉ ይገኛሉ። ከሁለቱም ወገን ያለው ለዘብተኝነት እንግዲህ ህዝቡን ዋጋ እያስከፈለው ይገኛል። ለዚህ ጉዳይ እልባት ለመስጠት እንግዲህ ምንም አይነት ፍንጭ እየታየ አይደለም። ዴሞክራቶችም እንዲሁም ደግሞ ሪፐብሊካን ለጉዳዩ መፍትሄ ስለመፈለግ እንግዲህ ሲናገሩ አይደመጡም። እንደነገርኳችሁ አንዱን ብሌም እያደረገ ይገኛል። በመሃል በሚሊዮኖች የሚቆጠሩ የአሜሪካን ነዋሪዎች ዋጋ እየከፈሉ ይገኛሉ። ገቨርንመንት ሸትዳውን መቼ ያቆማል? በምን መንገድ ይፈታል? አብረን የምንመለከተው ይሆናል። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ጤና ይስጥልን።